ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮ እንዴት አድርገን የአኒሜሽን ቪዲዮ እንዴት እንደምንሰራ አሳያችኋለሁ። ይህንን ቪዲዮ የምሰራላችሁ በካይን ማስተር አፕሊኬሽን ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ከዛ በፊት ግን ለዩቲዩብ ቻናል አዳዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ላለውኝ። ወደ ቪዲዮ ካይን ማስተርን ክሊክ ካደረግን በኋላ በዚህ መልኩ ይከፍትልናል። ስለዚህ ከታች ያለችውን ክሬት የምትለውን እንነካለን። ከዛ በኋላ ከላይ ያለችውን ክሬት ኒው የምትለውን እንነካና እዚህ ጋር ከተደረደሩት አማራጮች እኛ ለዩቲዩብ ስለሆነ 16 በ9 የሚለውን እንመርጥና ከታች ያለችውን ክሬት የምትለውን እንነካለን። በዚህ መልኩ ይከፍትልናል። እኔ የመኪና አኒሜሽን ስለሆነ ማሳየት የፈለኩት፣ ስለዚህ የአስፋልት ባክግራውንድ ኢሜጅ መርጥና አስገባለሁኝ። ስለዚህ በዚህ መልኩ ይሄ መርጫ አስገባለሁኝ። እናንተ የፈለጋችሁትን ማስገባት ትችላላችሁ። ከዛ በድጋሜ የመኪና ምስል ነው ማስገባው። ስለዚህ እሱን ለማስገባት ሌየር የምትለውን እንነካለን። ከዛ በኋላ እሷን ከነካን በኋላ ሚዲያ የምትለውን እንመርጥና ይቺን ሚዲያ ውስጥ ገብተን የመኪና ምስል እናስገባለን ማለት ነው። ተመልከቱት፣ የፈለግኩትን የመኪና ምስል አስገባለሁኝ። በዚህ መልኩ የመኪናውን ምስል ካስገባው በኋላ ምንድነው የማደርገው? እችን የምስሉ መጨረሻ ላይ አደርግና የምስሉ መጨረሻ ላይ ካደረግኩ በኋላ እችን ተሽከርካሪዋን ወደዚህ ድራግ አደርጋታለሁኝ እንድጠፋ አድርጌ። ተመልከቱ፣ ጠፋች። በዚህ መልኩ ድራግ ካረካ በኋላ ይችን ኪ ፍሬም አድ አደርጋለሁኝ። በዚህ መልኩ ኪ ፍሬም አድ ካረኩ በኋላ ምንድነው የማደርገው? መኪናዋን መልሼ ድራግ አደርጋታለሁኝ። ተመልከቱ፣ እንደምትሄድ አስመስዬ እንደዚህ እያደረግኩ ድራግ አደርጋትና እስከምጠፋ ድረስ ጎትታታለሁ። ተመልከቱ፣ ጠፋ። ስለዚህ ምንድነው የማደርገው? አሁን ባክልና እዚች ጋር የኢሜጁ መጀመሪያ ላይ አድርገን ፕሌይ ስንለው እንደምትመለከቱት መኪናው የሚሄድ ይመስላል ማለት ነው። ስለዚህ ይህን ይመስላል። እዚህ ላይ ኦዲዮና የመኪና ትላክስ ለመጨመር ምንድነው የምናደርገው? እዚህ ጋር እንሆንና የኢሜጁ መጀመሪያ ላይ ሆነን ኦዲዮ እናስገባለን። ኦዲዮ ለማስገባት ኦዲዮ እንነካና ሶንግ ውስጥ እንገባለን። እናንተ የፈለጋችሁትን ዳውንሎድ ያደረጋችሁትን የመኪና ሳውንድ ወይም ደግሞ ኦዲዮ ማስገባት ትችላላችሁ። እኔ የፈለግኩትን አስገባለሁ። በዚህ መልኩ ይሄንን አስገባለሁኝ። ከዛ የመኪና ትላክስ እቺን አዳረጋለሁኝ። እንደዚሁም ደግሞ የመኪና ትላክሷን አድ አደርጋለሁ። በዚህ መልኩ አድ ካረኩ በኋላ ተመልሼ ባክ ብዬ እወጣለሁ። እስኪ እንመልከተው። በዚህ መልኩ እንደምታዩት የሚገርም አኒሜሽን ቪዲዮ መስራት እንችላለን ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው።